Omamina. Okamina. Hey! La tête mon colère. Hey! La tête. Quel est ce bonhomme? Quel est ce bonhomme? Quel est ce bonhomme? ወደድኩሽ የፈለገው ይምጣ ብር ጎሎኝ ነው የቡና ክፈይልኝ በእናትሽ። ምንድነው ሃይማኖትሽ? ሙስሊም ነኝ። ሙስሊም? እኔን ታውቂኛለሽ? አላውቅም። በእውነት? ወላሂ። ስንት ልጅ ነው ያለሽ? አራት። አበሳ? አንደኛ ልጅ ነው አባስ። ሃሌሉያ። አሲያ ነው አሲያ? አሲያ ነው። ሃሌሉያ። ጉርፈላ። ከዛ ጀዋር አብደላ። ሃሌሉያ። እንዲህ አለኝ። ተማሪዎችን አደድበን ለቁም ነገር ምናበቃው ሪፍት ቫሊዎች ነን። የእውቀት ጸር በመሆናችን ተማሪዎችም እኛም ደስተኞች ነን። ያልተማረን ሚኒስቴር እናደርጋለን። አድራሻ ሆጀ ፈጬ ጎርባ አካ ሞል ፊት ለፊት ስለመጡ እናመሰግናለን። ሪፍት ቫሊ የድድብና ማዕከል ላስተማረ ሰው ግን ከመጀመር ወይ ይሄ ታሪኬን ቀያሪኛ እኮ ግራ አጋባን። አንተ ከዓመት በፊት ዳይፐር ይቀየርልህ የነበረ ልጅ ዘንድሮ ታሪኬን ቀያሪ ትላለህ እንዴ? በረበስባ ድንች እንደዚህ ጭፍልቅ እያደረጉ እያሉ ያጎርሱ የነበረ ልጅ የመጣ መቼ መላበት ነሻል ደግሞ ጩቤ ምናምን ይዘሻል እንጂ እንደዚህ በጥፍር መቁረጫ ምንጫ ነበር እንትን ማለት ቀይሎ ነው ታሪክስ ተቀየለ ኦኔ ዶለጎጎሎ ታሪኬን ቀያሪ። ኧረ ታሪኬን ቀያሪ ወዴት ይሄዳል? ያላችሁ እኔ እኮ እንትን አይደለም ግን ትሬንድ አይደለም። በቃ ፍቱ፣ ጩጮች ፍቱ። ከ18 ዓመት በታች ቪዲዮ አትቅረጹ፣ ይጸጽታችኋል ወደኋላ። ምንድነው የወንዶች ጉዳይ የሚቆራበት ምርጥ አባላቸው ሄሎ እንዴት ነሽ የኔ ቆንጆ? ገና ምን ነው ደብሮሻል እንዴ? ሄሎ አይሰማም? ምን አልከኝ? እሺ ቀንሽ እንዴት ነበር? አሪፍ ነበር። ምን ነው እንደከረመ ወተት ተበጣጠሽ? ታዲያ ማናገር ካልፈለሽ ቀጥታ አትናገሪ ትላለች። ማናገር ካልፈለግሽ ሁለተኛ ደውል አልፈልግም ማለት ይቻላል እኮ። ምንድነው? ማዘርሽ በግድ ዘመዳና ግሪ ብላ የጠራችሽ እኮ ነው የምትመስዪው። ብሽቀጥ ማን ነው አንተ የምትሳደበው? ትሽ ሁለት ብር የገባውን ፌስታል መስይ ሴትዮዋ ናት ላይ ትንቦራጨቂያለሽ እንዴ? ወይኔ ባላችሁ ትሰማኛለህ? ሁለተኛ እንዳትደውልልኝ። አየሻ ያን ያክል ቀላል ነበር። ሁለተኛ ደውልልኝ ትይኛለሽ፣ እኔም ሁለተኛ አልደውልሽም። አለቀ። ምንም መመናቀር አያስፈልግም። ቻው፣ መልካም ህይወት። እኔ ላይማ ስልክ አዘጋትም፣ ደውዬ ራሴ ዘጋባለሁ። የደወሉላቸው ደንበኛ ያንቀፋፊ ድምጾትን ሁለተኛ መስማት አይፈልጉም። የራሳችን ነገር ኑሮን አብረን መኖር አንችልም። በእኛ ገንዘብ? አዎ። በአባትሽ ገንዘብ ግን አይሆንም። የአባቴ ገንዘብ ማለት የኔ ገንዘብ እንደሆነ ታውቃለህ። እኔ አልቀበለውም። ምን ያመጻድቅሃል? ስራ ፈተህ ቤት አይደል የተቀመጥከው? እና ስራ ብፈታ አንቺን አስቸገርኩሽ? እሺ፣ በዚህ ሰዓት እኔ ካቀረብኩልህ አማራጭ ውጭ የተሻለ አማራጭ አለ? እንደምቸኩል ነግሬሻለሁ እንዴ? ጠይቅና ገንዘቤን ትቤት ጠይቅ። ቡቦ የታረገ ፖፖን ይዞታል። የማቡቦ ነው ይሄ? የእሱ ነው። የሀገር ያለ መንግስት ያለ አሩን አራብኝ ላይ ቅጠሉን። የሀገር ያለ መንግስት
ያለት ያለት እዚህ አሁን ላይ አላረብኝ እዚህ ቀዛሩን እዚህ ላይ ቀዘነብ ተረብያቸው ከመንግስት ያዳገር ያለው ወታደሮቹ ቢመጡ በረበሰው ኮቱ አሩን አፍተው ያስሩታል እና ወጥተው ይወጡታል። መቁረጥ ከተሳነኝ ምን ይደረግ አውቆ እንዳላወቀ ይበለው ምን አለ ልቤንማ ዳግም ከወደቀ ቁስሌም ላይ ጠገን የበፊቱ ጠባሳው ላይ ጠፋ ከተመለስክበት ሞኙ ልቤ በልንገዴ ልፋ በትካዜ ብሮሽ በሐሳብ ሼራ ላይ ስስል ከረምኩና ሳሳምርሽ ህልም ለሞንሽና